ሰላም እንዴት ናችሁ? ደህና ናችሁ ወይ? እስቲ ጤናማ የሆነ የዳቦ አገጋገር ላሳያችሁ። በአበሻ እርሾ የሚሰራ ነው እና እኔ ትንሽ ወፍጮ አለችኝ የቤት ውስጥ። ስለዚህ ያልተፈተገ ስንዴ ፈጭቼ ነው የምጀምረው። ያው ምንድነው ቶሎ ዱቄት ሲፈጭ ጥሩ ነው። ንጥረ ነገሩ ምኑን ይጠብቅልናል። ይሄ እንግዲህ እርሾ ነው እንደምታዩት። ከውሃ ከጨው ጋር ከዘይት ጋር አድርጌ አቀላቅለዋለሁ። ከዛ ትንሽ ማር አረግበታለሁኝ። ያለ ማርም መጋገር ይቻላል፣ ምንም ችግር የለውም። ከዛ በኋላ ይሄንን የፈጫውትን ዱቄት እንደምታዩት አረግበታለሁኝ እና ደግሞ ትንሽ ፍርኖ ዱቄት አረግበታለሁ። ምክንያቱም የተፈጨው ያው ያልተፈተገ ስለሆነ ገለባው ስለሚገባበት ትንሽ ጠንከሬ ማለት ነገር ስላለው ትንሽ ላላ እንዲል ዳቦ ቺያ ሲድ፣ የዱባ ፍሬ፣ ተልባ ምናምን መጨመር ትችላላችሁ ፈጭታችሁ፣ ወይም ደግሞ እንዳለ መጨመር ይቻላል። ከዛ ኋላ በጣም ልስልስ አድርጌ አላቦካውም። ትንሽ ጠንከር ሲል ነው፣ ምክንያቱም እየቦካ ሲሄድ ስለሚላላ። ከዛ ሸፍኜ ኦቭን ውስጥ ሳይበራ ማለት ነው አስቀምጠዋለሁ። መብራት ካለው መብራቱ ማብራት ትችላላችሁ ሙቀት ለመጨመር። ከዛ ኋላ እንዲ ሳብ እያረኩኝ እጥፍ ነው የማደርገው ማለት ነው። ይሄንን በየ30 ደቂቃው ወይ በየ1 ሰዓቱ እንደ ወይዘሩ ማድረግ ይቻላል። አሁን እንግዲህ ይሄ ኩፍ ብሏል። ከዛ ኋላ እንትን ውስጥ ኦቭን ውስጥ ሲገባ እንዳይቀደድ ማለት ነው፣ ወይም ደግሞ ፍርክስ እንዳይል ዳቦ ወደ ላይ ሲነሳ በቢላ እንደዛ ማደርገው ለዛ ነው። ያ ጥፍጥፍ ያረኩት አየር እንዲኖረው ነው ዳቦና ይሄው አሁን የምታዩት እንደዚህ ሆኗል ማለት ነው። እና በጣም አሪፍ ዳቦ ሆኗል። እንደዚህ ቀዳዳ ያለው ይሄ ደግሞ ቤት የተሰራ ክሬም ቺዝ ነው። በሱ አድርጌ ሞክሬዋለሁ። እስቲ እናንተ ሞክሩትና ንገሩኝ። በጣም ቆንጆ